የፖታሽየም መጠኑ ከፍተኛ 6 እና እዛ በላይ ከሆነ ዩዥዋሊኛ ዲያሊሲስ እንሰራለን። ምክንያቱም ኬሽኖች ናቸው። ሌላኛው በዚህ በኩላሊት ባለመጣራት ማለት ነው። ስለዚህ አብዛኛው የኩላሊት በሽታ በቃ ስኬድ ያለባቸው ሰዎች የደም እጥረት አለባቸው። አንደኛው በምርመራ የምናየው እሱ ነው። ሊያጋጥመው ይችላል፣ የኩላሊት ችግር ሊያጋጥመው ይችላል፣ የልብ ችግር ሊያጋጥመው ይችላል፣ ጭንቅላት ችግር ሊያጋጥመው ይችላል። ይሄኛው ሞርቢዲቲ ነው፣ ናቹራል ኮርስ ነው። ሌላኛው ነው ሰዎች በቤተሰብ ውስጥ የኩላሊት በሽታ ከነበረባቸው እንግዲህ እነዚህ ምርመራዎች ማድረግ ይችላል። በዘርና በተለያዩ የጂን ችግሮች ምክንያት የሚመጣው ደግሞ አራተኛው ምክንያት ተብሎ ይወሰዳል። አምስተኛው እንግዲህ ተብሎ የሚወሰደው የተለያዩ በሽታዎች በተለይ ለኩላሊት በደም ስኳሩን ተቆጣጥሮ ደግሞ እንደማንኛውም ሰው ሪከቨር አድርጎ ህይወቱን ሊመራ ይችላል ክትትል በማድረግ። ስለዚህ እነዚህ ናቹራል ኮርሶች አሉ። ስለዚህ ማህበረሰብ መረዳት ያለበት እነዚህ ናቹራል ኮርሶች ሰላም ለእናንተ ለሁላችሁ፣ እንኳን ወደ ጤና ድምጽ በሰላም መጣችሁ። ዛሬ እንግዲህ ብዙ ሰዎችን የሚያጠቃውን አንድ በሽታ ከአንድ ሐኪም ጋር ይዘንላችሁ ቀርበናል። በተለምዶ የኩላሊት በሽታ ወይም በተለይ ደግሞ ሲኬዲ ብለን የምንጠራውን በሽታ ዛሬ ከዶክተር ደሳለኝ ጋር ሲኬዲ ምንድነው? ምልክቶቹ ምንድናቸው? በምን ምክንያት ይመጣል? መከላከያ መንገዱስ ምንድነው? የሚለውን አብረን የምንወያይ ይሆናል። እናንተም አብራችሁን ቆዩ። ዶክተር ደሳለኝ እኛ ጋር ስለመጣ እጅግ አድርገን እናመሰግናለን። ዶክተር ደሳለኝ እስኪ ራስህን አስተዋውቅልን። ስሜ ዶክተር ደሳለኝ ይባላለሁ። በጥቁር አንበሳ ስፔሻላይዝድ ሆስፒታል በውስጥ ደዌ ስፔሻሊቲ ፕሮግራም የትሬኒንግ እያደረኩ እገኛለሁ። እሺ ዶክተር ደሳለኝ እንዴት ነበር አስተዳደጉ? እንግዲህ ዶክተር ደሳለኝ ያው የመጀመሪያ ደረጃ ትምህርትን ያጠናቀቀው በዳንግላ ፕራይመሪ ስኩል ነው። ከዛ ሁለተኛ ደረጃ ትምህርት ቤቱን በመንገሻ ጀንበሬ 11 እና 12 ደግሞ እንግዲህ በዳንግላ መሰናዶ ትምህርት ቤት ሰከንዳሪ ስኩል ነው ሃይ ስኩል እንትን የጨረስኩት። ከዛ በደብረታቦር ዩኒቨርሲቲ ሕክምና ሳይንስ ኮሌጅ ውስጥ በመግባት የሕክምና የመጀመሪያ ዲግሪን አግኝቻለሁ። ከዛ 2 አመት በጠቅላላ ሐኪምነት ከሰራው በኋላ አሁን በጥቁር አንበሳ ስፔሻላይዝድ ሆስፒታል እንግዲህ በውስጥ ሕክምና ስፔሻሊቲ ፕሮግራም ላይ ትሬኒንግ እያደረኩ እገኛለሁ ማለት ነው። በምን ፊልድ ማለት ነው? በውስጥ ኢንተርናል ሜዲሲን ይባላል ወይም ደግሞ የውስጥ ሕክምና ስፔሻሊቲ ፕሮግራም ይባላል። እሺ እጅግ አድርጌ አመሰግናለሁ። ዛሬ እንግዲህ ለተመልካቾቻችን ስለ ኩላሊት በሽታ ልንወያይ ነውና እዚህ ቻናል ላይ የተገኘው ሲኬዲ በቀላሉ ምንድን ነው? አዎ እንግዲህ ሲኬዲ ሲባል እንግዲህ የኩላሊት ረዘም ላለ ጊዜ የስራዋን ማቆም ደግሞ ወይም ደግሞ አብዛኛውን ጊዜ ስራዋ የተለያየ ስራ ቢኖራትም የደም ማጣራት ስራውን ስታቆም በተለምዶ እንግዲህ አብዛኛውን ጊዜ 3 ወርና ከዛ በላይ ይሄን ስራ ወይም ደግሞ አካላዊ ጉዳት ሲደርስባት እንግዲህ ሲኬዲ ብለን እንጠራዋለን። የተለያዩ መጠኖች አሉት፣ ግን 3 ወርና ከዛ በላይ ስራ የማቆም ደግሞ ወይም ደግሞ ኩላሊት ላይ ጉዳት ሲደርስ ሲኬዲ ብለን እንጠራዋለን ማለት ነው። በምን ምክንያት ነው የሚከሰተው? እንግዲህ የኩላሊት በሽታ የተለያዩ ምክንያቶች አሉ። በጣም ቶፕ 5 ተብለው የሚታወቁ የተለያዩ ምክንያቶች ቢኖሩም አንደኛውና ዋነኛው በከፍተኛ በዓለም ደረጃ መጠኑ እየጨመረ የመጣው የስኳር በሽታ ወይም ደግሞ ኢንድ ስቴጅ ዲያቤቲክ ኪድኒ ዲዚዝ ይባላል በሕክምናው። በስኳር ምክንያት ከፍተኛ የሆነ የኩላሊት ጉዳት ከደረሰ አንደኛውና ዋነኛው ምክንያት ነው። ሁለተኛ እንግዲህ ኩላሊት የራሷ የሆነ ክፍል አላት። አንደኛው ክፍሉ በሕክምና ግሎሜሩለስ ተብሎ ይጠራል። ያ ግሎሜሩለስ ደግሞ በኢንፌክሽን ምክንያት ወይም ደግሞ በሰውነት ቁጣ ምክንያት በተለያዩ ምክንያቶች ጉዳት ከደረሰበት ሁለተኛው ከስኳር ቀጥሎ እንግዲህ ዋነኛው ምክንያት ነው ተብሎ ይታመናል። ሶስተኛው እንግዲህ ግፊት ጋር የተያያዘ ነው። ግፊት ጋር ከፍተኛ የሆነ ደም ግፊት ወይም ደግሞ ሳይታወቅ መድኃኒት ሳይጀምሩ እንግዲህ የቆየ ደም ግፊት ከፍተኛ የሆነ ኩላሊት ጉዳት
ሊያስከትል ይችላል። ሶስተኛው ምክንያት ነው። አራተኛው ምክንያት እንግዲህ አብዛኛውን ጊዜ በዘር የሚመጣ ነው። ሰዎች በቤተሰብ ውስጥ የኩላሊት በሽታ ከነበረባቸው እንግዲህ እነዚህ ምርመራዎች ማድረግ ይችላል። በዘርና በተለያዩ የጂን ችግሮች ምክንያት የሚመጣው ደግሞ አራተኛው ምክንያት ተብሎ ይወሰዳል። አምስተኛው እንግዲህ ተብሎ የሚወሰደው የተለያዩ በሽታዎች በተለይ ለምሳሌ ኩላሊት የራሷ የሆነ ክፍሎች አሏት። ከነዛ ክፍሎች አንዱ ቲዩቡል ይባላል። ይሄ ማጣራት፣ ጠቃሚ ነገሮችን ወደ ሰውነት ማስገባት፣ አላስፈላጊ ነገሮችን ደግሞ በሽንት መልክ የምታስወጣበት ፓርቶች አሏት። ከነሱ ክፍል አንደኛ ቲዩቡላር ይባላል። በእነሱ እንግዲህ የተለያዩ መድኃኒቶች ሲወስዱ በተለይ በሐኪም ያልታዘዙ ለረጅም ጊዜ የሚወሰዱ መድኃኒቶች፣ ያልታወቁ መድኃኒት ሲወስዱ እንግዲህ ከነዚህ ቲዩቡሎች ላይ ጉዳት ከደረሰ አምስተኛው ምክንያት ተብሎ ይታመናል ማለት ነው። እንግዲህ እነዚህ በጣም የተለያዩ ምክንያቶች አሉ፣ ግን ዋና ዋናዎቹ 5 በዓለም ደረጃ የታወቁ የከፍተኛ የሆነ የኩላሊት ችግር የሚያመጡ ወይም ደግሞ ሲኬዲ ሊያመጡ ተብሎ የሚታመኑ በሕክምናው ደረጃ እነዚህ ናቸው ማለት ነው። ኦኬ፣ በጣም አሪፍ። ስለዚህ እነዚህ ምክንያቶቹ ከሆነ እነዚህ ምክንያቶቹ ያለባቸው ሰዎች የሚያሳያቸው ምልክቶች ምን ናቸው? እንግዲህ ኩላሊት ሲኬዲ ወይም ደግሞ የረጅም ጊዜ ኩላሊት ችግር ያለባቸው ሰዎች የተለያዩ ምልክቶችን ያሳያሉ። ግን እንደየደረጃው ምልክትም ላይ ያሳዩ ይችላሉ። የበሽታው ሁኔታ በጣም እየጨመረ ሲመጣ ወይም ደግሞ አድቫንስ ሲያደርግ ምልክቶችን ማሳየት ይጀምራሉ ማለት ነው። የራሱ የሆነ ስቴጆች አሉት። በእነዚያ ስቴጆች መሰረት ምልክቶችን ያሳያሉ። አብዛኛውን ጊዜ ምልክቶች የሚታዩት እንግዲህ በምርመራ እንግዲህ ከስቴጅ 2 ጀምሮ ሊታወቅ ይችላል። ግን ስቴጅ 3፣ ስቴጅ 4፣ ስቴጅ 5 አካባቢ ከሆኑ የተለያዩ ምልክቶችን ያሳዩ። ዋና ዋና ምልክቶች የሚባሉት ከፍተኛ የሆነ ድካም ይኖራቸዋል። እንግዲህ ሰዎች ማስታወክ፣ ማቅለሽለሽ በጣም ከፍተኛ ደረጃ ላይ ሲደርስ ወይም ደግሞ ከፍተኛ የሆነ የሰውነት ማበጥ አብዛኛውን ጊዜ የሚጀምረው እንግዲህ ፊታቸው አካባቢ ያብጣል። ከዛ ሰውነታቸው ሙሉ ሊያብጥ ይችላል። ከዛ በመቀጠል እንግዲህ የሽንት ከለር መቀየር፣ የሽንት መጠን መቀነስ ከፍተኛ የሆነ እነዚህ አይነት ምልክቶች ሊያሳዩ ይችላሉ ማለት ነው። እንደየ ምክንያቶች ግን ስኳር ያለበት፣ ግፊት ያለበት ሰው ወይም ደግሞ የቤተሰብ ችግር ምክንያት የመጣ ከሆነ ደግሞ የተለያዩ እንደ ምክንያቶቹ የተለያዩ ምልክቶች ሊኖራቸው ይችላሉ። የስኳር በሽታ ያለበት ሰው የስኳር ምልክቶች ሊኖሩ ይችላሉ። ግፊት ያለበት ሰው የግፊት ምልክቶች ሊኖራሉ ማለት ነው። እንደየ ምክንያቶቹ ምልክቶች ቢለያዩም ግን መጨረሻ ላይ የኩላሊት በሽታ ከተከሰተ በኋላ ሁሉም ሰው አንድ አይነት ቅድም ያልናቸው ምልክቶች ሊያሳዩ ይችላሉ ማለት ነው። እነዚህ ናቸው ምልክቶቹ። ያው የተለያየ ምልክት አለ፣ ግን ዋና ዋና አሁን ያልኳቸው ምልክቶች ሊያሳዩ ይችላሉ። ክሮኒክ ዲዚዝ ከሆነ ማለት ነው። እንግዲህ አሁን ከ3 ወር በፊት ከ3 ወርና ከዛ በፊት ያሉ ወይም ደግሞ እኛ በሕክምና አኪዩት ኪድኒ ኢንጁሪ ብለን የምንጠራው የራሱ የሆነ ምልክቶች አሉት። ማንም ያምጣው በየትኛውም ሁኔታ ይምጣ እንግዲህ ኩላሊት አደጋ ከደረሰ ከ3 ወር በታችና ወይም ደግሞ በአጭር ጊዜ የኩላሊት ችግር ከተከሰተ የሽንት መጠን መቀነስ፣ ሰውነት ማበጥ፣ የሽንት ከለር መቀየር፣ ድካም፣ ማስታወክ እንደዚህ ምናምን ነገሮች ይኖራሉ። ምልክቶቹ ተመሳሳይ ናቸው። ግን ያው እንግዲህ ከፍተኛ ደረጃ ከደረሰ ወይም ሲኬዲ ከደረሰ ደግሞ እነዚህ ምልክቶች በተጨማሪም የአጥንትና የሚኒራል እጥረት የተለያዩ ምልክቶችን ከቀደሞች በተጨማሪ ሊያሳዩ ይችላሉ። ስለዚህ ሰዎቹ በማንኛውም ሁኔታ እነዚህ ቅድም ያልናቸው ችግሮች ያሉባቸው ሰዎች ወይም ደግሞ እነዚህ ምልክቶች የሚያሳዩ ሰዎች ወደ ሕክምና ሄደው ክትትል ቢያደርጉ ይመከራል። እነዚህ ቅድም ያልናቸው ዋና ዋና ምልክቶች ለዚህ በሽታ ተጋላጭ ናቸው ብለን የምናስባቸው ነገሮች ምንድን ናቸው? እንግዲህ ለዚህ በሽታ ተጋላጭ ናቸው ተብሎ የሚታሰቡት ሰዎች እንግዲህ የተለያዩ ሰዎች ናቸው። ቅድም እንዳልነው እንግዲህ ምክንያቶችን አንደኛው እንግዲህ የስኳር በሽታ ያለባቸው ሰዎች። ስኳር በሽታ እንግዲህ የተለያየ ስኳር አንደኛው ታይፕ 1 እና ታይፕ 2 የምንለው የስኳር በሽታ አለ። እንግዲህ እነዚህ ሰዎች ከፍተኛ የሆነ የኩላሊት ተጋላጭ ናቸው። ስለዚህ ስኳሩን በደንብ መቆጣጠር ያስፈልጋል ማለት ነው። በጊዜው ክትትል ማድረግ፣ በጊዜ ምርመራ ማድረግ፣ ሕክምናን በደንብ መከታተል፣ ስኳርን በደንብ መቆጣጠር ያስፈልጋል። እንግዲህ የኩላሊት በሽታ ያለበት ሰው ያው ታርጌቶች አሉ። ምን ያህል የስኳር መጠን በሰውነት መኖር አለበት የሚለውን በየ3 ወሩ ክትትል እያደረጉ ያን ታርጌት ውስጥ ማስገባት። ሌላኛው እንግዲህ ከስኳር በተጨማሪ ግፊት ያለባቸው ሰዎች እንግዲህ ያው ሌላኛው የኩላሊት ችግር ያመጣል ተብሎ የሚታሰብ ነው። ስለዚህ ክትትል ማድረግ ያስፈልጋል። መድኃኒት መጀመሪያ ያስፈልጋል። መድኃኒት የሚያስጀምር ከሆነ ግፊቱ ማለት ነው። ሌላኛው እንግዲህ ግሎሜሩላር ችግር የምንለው ነው። እሱም የየራሱ ሕክምና አለው።
የየራሱ ምልክቶች አሉ። እነሱም ሕክምና ማድረግ ያስፈልጋል። ሌላኛው እንግዲህ ቤተሰብ ጋር ተያይዞ የሚመጣ ከሆነ ደግሞ የራሱ የሆነ ሕክምና አለው። እንግዲህ ምን ያስፈልጋል የሚለውን ያው ዲቴይል በራሱ ፓርቲ ይኖረዋል። ሌላኛው እንግዲህ አብዛኛውን ጊዜ ደግሞ ይሄ በሐኪም ያልታዘዙ መድኃኒቶችን አለመውሰድ። አሁን አብዛኛውን ጊዜ እንግዲህ አሁን ፋርማሲዎች ጋር ገዝቶ ለረጅም ጊዜ መድኃኒቶችን መጠቀም አለ። ህመም በተለይ የራስ ምታት ያለባቸው ሰዎች፣ የመገጣጠሚያ ችግር ያለባቸው ሰዎች አብዛኛውን ጊዜ ህመም መድኃኒቶችን ይወስዳሉ። ስፔሻሊ አሁን ዳይክሎፌናክ የሚባል መድኃኒት፣ ነስተሮይድ አንቲኢንፍላማቶሪ ድራግ የምንላቸው እነሱ የሚወስዱ መድኃኒት ለረጅም ጊዜ ኩላሊት ጉዳት ያመጣሉ። ስለዚህ እሱ ጋር ጥንቃቄ ማድረግ ያስፈልጋል። እንግዲህ እነዚህ ነገሮች ናቸው ማለት ነው። በጣም አሪፍ። እሺ አሁን እነዚህ ሁሉ ነገሮች ካሉ ምርመራው እንዴት ነው ሊታወቅ የሚችለው? ወይም የምርመራው ሂደት ምንድን ነው መንገዶቹ? በጣም ጥሩ። እንግዲህ ያው የኩላሊት ህመም ወይም ደግሞ ሲኬዲ የምንለው የረጅም ጊዜ ኩላሊት ስራ ማቆም የተለያዩ ምርመራዎች አሉ። አንደኛው የደም ምርመራ ነው። የደም ምርመራ ይደረጋል። ከደም ምርመራዎች ውስጥ እንግዲህ ክሪያቲኒን የሚባል በሰውነት ውስጥ የሚጣራ በኩላሊት ምክንያት የሚጣራ አንድ ክሪያቲኒን የሚባል ከተለያዩ ሰውነት ክፍል ጡንቻዎች የምትመረት አለ። ስለዚህ በደም ምርመራ ክሪያቲኒን ይሰራል። ሌላኛው እንግዲህ የኩላሊት የማጣራት መጠኗን ወይም ደግሞ እኛ በሕክምናው ኢስቲሜትድ ጄፋር ኢስቲሜትድ ግሎሜሩላር ፊልትሬሽን ሬቱን በደቂቃ ምን ያህል ያጣራል የሚለውንም ይሰራል። ክሪያቲኑ ከተሰራ በኋላ ጾታው እና እንግዲህ ከታወቀ እድሜው ከታወቀ በኋላ እሱን ኢስቲሜት ማድረግ እንችላለን ማለት ነው። እነዚህ የደም ምርመራዎች ነው። ሌላኛው እንግዲህ የሽንት ምርመራ ያስፈልጋል። በሽንት ምርመራ ሰውየው ሽንቱ ላይ ፕሮቲን አለ ወይ፣ ሽንቱ ላይ ደም አለ ወይ፣ ወይም ደግሞ ሌላኛ በሕክምናው አክቲቭ ዩሪናሪ ሰድመንት የምንላቸው አሉ። እነዛ ሰድመንቶች አሉ ወይ የሚለውን እንግዲህ በሕክምና ቼክ እናደርጋለን። ሌላኛው አልትራሳውንድ እንግዲህ ሌላኛው አልትራሳውንድ ነው። የሆድ አልትራሳውንድ ከተሰራ በኋላ የኩላሊትን የአካላዊ ሁኔታ ማየት ይቻላል። መጠኗ ቀንሷል ወይ፣ መጠኑ ጨምሯል ወይ የሚለውን፣ ሌላስ እንዴት ነው በጣም መጠኑ እየቀነሰ ነው የመጣ የሚለውን በአልትራሳውንድ ማየት ይቻላል። እነዚህ ምርመራዎች ማድረግ ይቻላል ማለት ነው። ከዛ በተጨማሪ እንግዲህ በስኳር ከተገኘበት በኋላ ምን አመጣው የኩላሊት በሽታውን የሚለውን ደግሞ ለማወቅ ተጨማሪ ምርመራዎች ማድረግ ያስፈልጋል ማለት ነው። ምክንያቱም ቅድም ያልናቸው ምርመራዎች የኩላሊት በሽታ እንዳለ ነው እንጂ የሚነግሩሽ ምን ኩላሊት አመጣ የሚለውን አይነግሩሽም። ስለዚህ እሱን ለማወቅ አንደኛው እንግዲህ ምንድነው የስኳር ምርመራ ሊሆን ይችላል፣ የአልትራሳውንድ፣ ሬኖቫል ኳትራ ዶፕለር ወይም ደግሞ የሚሰራለ። ሌላኛው እንግዲህ የተለያዩ ግሎሜሩላር ችግር ከመጣም እነሱን አኮርዲንግሊ ምርመራዎች ይደረጋሉ ኮዙን ለማወቅ። አንዳንዴም የስጋ ቆራጭ ተወስዶ እዛ ላይ ምርመራ ሊደረግ ይችላል። ምክንያቱ ካልታወቀ በተለይ የራሱ የሆነ ኢንዲኬሽን ወይም ደግሞ ምክንያት አሉት። የሪናል ባዮፕሲ ለመስራት የራሱ የሆነ ኮንትራ ኢንዲኬሽንም አለ። ለምሳሌ ከፍተኛ የሆነ ኢንፌክሽን ካለ፣ የደም መርጋት ችግር ካለባቸው ሰዎች አብዛኛውን ጊዜ የሪናል ባዮፕሲ ወይም ደግሞ የስጋ ቆራጭ ሳምፕል ተወስዶ እዛ ላይ ምርመራዎችን ትንሽ ለመስራት ያስቸጋል። በዚህን ጊዜ አይሰራም። ግን ኢንዲኬሽን ካለን ምክንያቶችን ካላወቅን አንዳንዴ እንሰራለን ማለት ነው ሪናል ባዮፕሲ። ስለዚህ እነዚህ ምርመራዎች አሉ ማለት ነው። እሺ አሁን ሲኬዲ ትሪትመንቱ ምንድን ነው? እንግዲህ የሲኬዲ ትሪትመንቱ አንድ በየደረጃው ይለያያል። ደረጃ 1፣ ደረጃ 2፣ ደረጃ 3፣ 4፣ 5 የሚባሉ አሉ። ሕክምናው አንደኛው ሕክምና ምንድነው? ያመጣውን ምክንያቱን ማከም ነው። ስኳር ከሆነ ስኳርን በደንብ ማከም ያስፈልጋል። ግፊት ከሆነ ግፊቱን፣ የግሎሜሩላር ከሆነ ያንን ማከም ያስፈልጋል። አንዴ ሲኬዲ ከደረሰ በኋላ ግን ወደ መለሰው ለመመለስ አስቸጋሪ ነው የሚሆነው። ስለዚህ መቆጣጠር ይቻላል። የዲዚዙን ፕሮግሬሽን ማስቆም ሊቻል ይችላል። ከዛ ውጭ ግን ተመልሶ ወደ ነበረበት መመለስ በጣም ይከብዳል ማለት ነው። በተለይ ስቴጅ 4 እና 5 ከሆነ አብዛኛውን ጊዜ ህክምናው ዲያሊሲስ ነው የሚሆነው ወይም ደግሞ ትራንስፕላንት ከተቻለና ዶነር ከተገኘ ያው ኪድኒ ትራንስፕላንት ያስፈልጋል ማለት ነው። ስለዚህ ህክምናው እነዚህ ናቸው። ከስቴጅ 1 እስከ ስቴጅ 5 ምን አይነት ነገር ነው የሚከሰተው? ያው እንግዲህ ምንድነው አሁን ስቴጅ ስንል ምን ማለት ነው፣ እንዴት ነው ስቴጅስ የሚታወቀው ለሚለው ለተመልካቾችም ግልጽ ለማድረግ ያህል እንግዲህ በምንድነው አንደኛ የምንሰራው ነገር ይሄ ስቴጅ 1፣ ስቴጅ 2፣ ስቴጅ 3፣ ስቴጅ 4 ወይም ደግሞ ደረጃ 1፣ ደረጃ 2፣ ደረጃ 3፣ ደረጃ 4፣ ደረጃ 5 የምንለው ነገር
በኩላሊት የማጣራት አቅም ተመስርቶ ነው። ወይም ደግሞ እኛ በሕክምናው ቤዝድ ኦን ዘ ኢስቲሜትድ ግሎሜሩላር ፊልትሬሽን ሬት ዊ ካን ስቴጅ ማድረግ እንችላለን። መጠኑ አንደኛ ነው፣ ሁለተኛ፣ ሶስተኛ፣ አራተኛ የሚለው። ስለዚህ ምንድነው ይሄ የራሱ የሆነ ደረጃ አለው። 90 እና ከዚያ በላይ ከሆነ አሁን አንድ ሰው ኢስቲሜትድ ጄኤፍአር ስቴጅ 1 እንለዋለን ማለት ነው። በዚህ ጊዜ ምንድነው የኩላሊት አደጋ አለ፣ ግን አደጋው ስራዋን አላቆመችም፣ ስራዋን እየሰራች ነው። ሰዎቹ ምልክት አያሳዩም ማለት ነው። ስለዚህ ይሄኛው ስቴጅ 1 ይባላል። ብዙ ሰው ላይ ሊኖር ይችላል፣ አልታወቀም። ሰዎቹ ምልክት አያሳዩም ማለት ነው። 90 እና ከዛ በላይ ከሆነ ማለት ነው ኤስቲሜትድ ጄኤፍአራቸው። ኤስቲሜትድ ጄኤፍአራቸው ከ60 እስከ 89 ምናምን ከሆነ ስቴጅ 2 እንላቸዋለን። የሆነ ማይልድ የሆኑ የተወሰኑ ምልክቶችን ሊያሳዩ ይችላሉ። የደም እጥረት ሊኖራቸው ይችላል። የተወሰነ ድካም ምናምን ሊኖር ይችላል። እንደዚህ ኤስቲሜትድ ጄኤፍአራቸው በ60 እና በ89 መካከል ያሉ ሰዎች ማለት ነው የተወሰኑ ምልክቶችን ሊያሳዩ ይችላሉ። እና ደግሞ ያው ጉዳት አለ ማለት ነው ኩላሊት ላይ። ሌላኛው ስቴጅ 3 የምንለው እንግዲህ ከ30 እስከ 59 ያለውን ኤስቲሜትድ ጄኤፍአር ስቴጅ 3 እንለዋለን። እዚህ ሞዴሬት የሆነ ወይም መካከለኛ የሆነ የኩላሊት ጉዳት፣ ኩላሊት ስራ ማቆም ምናምኖች አሉ። ስለዚህ ሰዎች ምልክት ሊያሳዩ ይችላሉ ማለት ነው። ይሄ ማስታወክ፣ ማጥወልወል ነገር፣ የተወሰነ ጨጓራ አይነት ህመም ምልክቶች ምናምን፣ ሽንት የተወሰነ መቀነስ፣ ሰውነት ማበጥም ሊኖር ይችላል ማለት ነው። ስለዚህ ስራዋንም አቁማለች፣ እያቆመች ነው ማለት ነው። በዛ መካከል ደግሞ ጉዳቱ በጣም በመጠነኛ ደረጃ እየጨመረ ነው ማለት ነው። እንግዲህ አራተኛ ደረጃ ላይ የሚገኘው እንግዲህ ኤስቲሜትድ ጄኤፍአራቸው ሰዎቹ እንግዲህ ተሰርቶ በ15 እና በ30 መካከል ከሆነ ደረጃ 4 የሚባለው ነው። የከፍተኛ የሆነ የኩላሊት ደረጃ ላይ በዚህ ሰዓት እንግዲህ ሰዎች ፉል ብለውን የሆነ ሙሉ ለሙሉ ምልክቶችን ማሳየት ይጀምራሉ። ሰውነታቸው ማበጥ፣ ከፍተኛ የሆነ የጨጓራ አይነት ምልክቶች፣ እኛ በሕክምና ሪከረንት ጋስትራይተስ የምንለውን ምናምን ሊያሳዩ ይችላሉ። ሽንት መጠን መቀነስ፣ ሰውነታቸው በከፍተኛ ደረጃ ማበጥ ሊኖር ይችላል ማለት ነው። አራተኛ ደረጃ። አምስተኛ ደረጃ እንግዲህ ሙሉ በሙሉ ኢንድ ስቴጅ ኪድኒ ዲዚዝ ወይም ደግሞ የመጨረሻ ደረጃ የኩላሊት በሽታ የምንለው ነው። ኤስቲሜትድ ጄኤፍአራቸው ከ15 በታች ሲሆን ማለት ነው። ይሄ እንግዲህ ዲያሊሲስ ያስፈልጋቸዋል ፔሸንቶቹ፣ ወይም ደግሞ ትራንስፕላንት የግድ ነው በዚህ ሰዓት ማለት ነው። ስለዚህ ሁሉም የኩላሊት ስራዎች ያቆማሉ ማለት ነው። ደም ማጣራትም፣ ቆሻሻዎችን የማስወገድም፣ ጨውና ውሃን ባላንስ የማድረጉም ነገር እዚህ ጋር ያቆማል ማለት ነው። ስለዚህ ሰዎቹ ግፊት ሊኖራቸው ይችላል፣ የሽንት መጠን ይቀንሳል፣ ሰውነት ያብጣል፣ ከፍተኛ የሆነ በሰውነት ውሃ መጠራቀም፣ ፍሉድ መጠራቀም፣ ስለዚህ ወደ ሳምባችን አካባቢ ውሃ ይጠራቀማል። ከፍተኛ የሆነ የትንፋሽ ማጠር፣ መጨናነቅ ያስፈልጋቸው ይችላል። በዚህ ሰዓት እንግዲህ ዲያሊሲስ፣ ኢመርጀንሲ ዲያሊሲስ ሊያስፈልጋቸው ይችላል። ማሽን ሊያስፈልጋቸው ይችላል። ኦክሲጅን ሊያስፈልጋቸው ይችላል። ውሃ ከቋጠረባቸው እንግዲህ ሳምባቸው ላይ እንደዚህ አይነት ምልክቶችን ያሳያሉ ማለት ነው። ስለዚህ የመጨረሻ ደረጃ ወይም ደግሞ አምስተኛ ደረጃ የሚባለው ይሄ ነው ማለት ነው። ደረጃዎች እነዚህ ናቸው ማለት ነው። እንግዲህ የሲኬዲ ደረጃዎች። ዲያሊሲስ ስታነሳ ዲያሊሲስ ምንድን ነው? እንግዲህ ዲያሊሲስ ምንድን ነው? ይህ ማሽን ቤዝድ የሆነ ነው። በማሽን የኩላሊትን ስራ መተካት ማለት ነው። የኩላሊት የምታጣራ ቅድም እንዳልኳችሁ እንግዲህ ኩላሊት ስራ አንደኛ ደም ማጣራት ነው፣ ቆሻሻን ማስወገድ ነው። ሌላኛው ጨውና ውሃን በሰውነታችን ውስጥ ባላንስ ማድረግ ነው። ስለዚህ ኩላሊት ያው ስራ ስታቆም ኩላሊትን በመተካት በማሽን ደምን የማጣራት ስራ ዲያሊሲስ እንለዋለን። እንግዲህ ምንድነው ዲያሊሲስ የሚሰራው? ማሽን አለ፣ የራሱ የሆነ ማሽን። ያ ማሽን ደምን ከሰውነታችን ያወጣል። ከዛ ካወጣ በኋላ አጣርቶ ንጹህን ደም ወደ ሰውነታችን ይመልሰዋል ማለት ነው። ቆሻሻ ነገሮችን ደግሞ ወይም ደግሞ ኩላሊት መጀመሪያ ስታጣራቸው የነበረቻቸውን ወይም ስታስወግድ የነበረቻቸውን ነገሮች ያስወግዳል ማለት ነው። እንግዲህ አሁን ሄሞዳያሊሲስ ትንሽ በሳምንት ከ2 እስከ 3 ፐርሴሽን ያስፈልጋል ማለት ነው። አንድ ሰው ዲያሊሲስ ላይ ከሆነ ወይም ደግሞ የዲያሊሲስ ኢንዲኬሽኖች ካሉት ከ2 እስከ 3 ሴሽን በሳምንት ያስፈልጋል ማለት ነው። ኦልሬዲ ኩላሊት ፋንክሽናል አይደለችም። ስለዚህ የኩላሊትን ስራ መተካት ማለት ነው። ከትራንስፕላንት እና ከዲያሊሲስ የትኛው ነው አሪፍ ማለት ነው?
እንግዲህ በኮስት ደረጃ ከሆነ ወይም ደግሞ በገንዘብ ደረጃ ከሆነ ያው በየጊዜው ገንዘብ ብታወጭም ለአንድ ጊዜ ገንዘብ ለማውጣት ስለሚቸግር ዲያሊሲስ የተሻለ ነው፣ የተወሰነ ጊዜ ይሰጣል ከኮስት አንጻር። በሕክምና ደረጃ ግን በኳሊቲ ኦፍ ላይፍ እንዲሁም ደግሞ የተሻለ ኳሊቲ ኦፍ እንትን በማምጣት የሚሻለው ትራንስፕላንት ነው ወይም ደግሞ ኩላሊት ነቅሎ ተከላ የተሻለ ነው ማለት ነው። ይሄ ከዲያሊሲስ ይኸኛው ኮንቲኒስ የሆነ ነው፣ ያኛው ፐርማነንትን ያመጣል። ያው እንግዲህ በእድሜያቸው መጠን በፐርፎርማንሳቸው መጠን ከትራንስፕላንት በኋላ ምን ያህል ጊዜ ይኖራሉ የሚለው እንትን ቢባልም በጣም የተሻለው ግን ኪድኒ ትራንስፕላንት ነው። በጣም የተሻለ ነው፣ ምንም ጥያቄ የለውም ከዲያሊሲስ። ዲያሊሲስ ግን ለካው እንዴት ነው? ዲያሊሲስ አንድ ሰው ጀመርኩ ካለ በህይወት የመቆየቱ እድል ምን ያክል አስተማማኝ ነው? ያ እንግዲህ በዲያሊሲስ ከጀመረ በኋላ በህይወት የመቆየት እድሉ እንግዲህ እንደ በሽታው ደረጃ እንደ በሽታው ሁኔታ ያው ይለያያል። ግን እንደማን ይቻላል መኖር፣ ያው ይህ ህይወት መምራት ይቻላል፣ መንቀሳቀስ መስራት ይቻላል ዲያሊሲስ እያደረጉ። እንግዲህ ከፍተኛ የሆነ የአደጋዎች ካልተፈጠረው በቀር እንግዲህ እያጣራ መኖር ይቻላል። እንግዲህ አብዛኛውን ጊዜ ከ10 እስከ 15 ዓመት ምናምን በዲያሊሲስ ይኖራሉ ኢንቢቲውን። በዛ መካከል ግን ያው አንዳንዴ ከፍተኛ የሆነ የውሃ መቋጠር ችግር፣ ግፊት እንደዚህ ሲከሰት ምናምን ያው ህይወታቸውን በማን ሊያጡ ይችላሉ። ግን እንደ ማንኛውም ሰው ህይወታቸውን መምራት ይችላሉ። ያ ማለት ግን እንደ ማንኛውም ሰው ረጅም ጊዜ ይኖራሉ ማለት አይደለም። የራሱ የሆነ ጎንዮሽ እንትኖች አሉት። ዲያሊሲስ በየጊዜው አንደኛ ፋይናንሻል ችግር ይኖራል። ሁለተኛ ዲያሊሲስ እንግዲህ በየጊዜው ነው የምታደርግ፣ በሳምንት 3 ምናምን ታደርጋለች። እንግዲህ ዲያሊሲስ ሲደረግ የራሱ የሆነ አክሰስ አለው። በደም ስሮቻችን ገብቶ ነው ደም የሚጠራው። እንግዲህ በአንደኛው ጃጉላር፣ ሁለተኛ ፊሞራል ምናምን ይባላሉ። በእነዛ የደም ስሮች አካባቢ ተገብቶ ደምን ከሰውነት እያስወጣሽ ካጣራሽ በኋላ መልሰሽ ወደ ሰውነት ማስገባት ነው። እንግዲህ ትንሽ ያው ፋይናንሻሊ ጉዳት ሊኖረውም ግን ህይወት መምራት ይቻላል። ያው ዲያሊሲስ እያደረጉ አንደኛ አኒሚያው የደም እጥረት የሚባለው አንደኛው ምንድነው? ዲያሊሲስ ያው የራሱ የሆነ የጎንዮሽ ጉዳት ቢኖረውም ግን አኒሚያ ኖርማሊ በራሱ ሲኬድ ያለበት ሰው የደም እጥረት ያጋጥመዋል። ምክንያቱም አንደኛው ምንድነው? ኤሪትሮፖይቲን የሚባል ሆርሞን አለ በኩላሊት አካባቢ የሚመረት ኩላሊት ላይ የሚመረት እና በኩላሊት የስራ ማቆም ምክንያት በኩላሊት ችግር ምክንያት ይሄኛው ኤሪትሮፖይቲን የሚባለው ሆርሞን እጥረት ስለሚያጋጥም እነዚህ ኤሪትሮፖይቲን ደግሞ እንግዲህ ለሄሞግሎቢን ሲንተሲስ ወይም ደግሞ ለቀይ ደም ሴሎች መመረት አንደኛው ምክንያት ስለሆነ የዛ እጥረት በዛ ምክንያት እንግዲህ ሰዎች የኩላሊት በሽታ ካለባቸው የደም እጥረት ያጋጥማቸዋል ማለት ነው። ስለዚህ አብዛኛው የኩላሊት በሽታ በቃ ሲኬድ ያለባቸው ሰዎች የደም እጥረት አለባቸው። አንደኛው በምርመራ የምናየው እሱ ነው። የተለያዩ ኬሚካል ንጥረ ነገሮች፣ የካልሲየም፣ የሄሞግሎቢን እንደዚህ አይነት ንጥረ ነገር ችግሮች ያጋጥማቸዋል። የፖታሺየም መጨመር፣ የፎስፌት እንደዚሁም መጨመር ያጋጥማቸዋል። የንጥረ ነገር ችግሮች እና የአጥንትና ተያያዥ ሚኒራል ቦን ሚኒራል የምንለው በሕክምና እነዚህ ችግሮች ያጋጥማቸዋል ኩላሊት ያለባቸው ሰዎች እና በዛ ምክንያት ኩላሊት ያለበት ሰው ማቆም አለበት ብለን የምታስባቸው ነገሮች ምን ናቸው? እንግዲህ ማቆም አለበት ተብሎ የሚታሰበው ኩላሊት ያለበት ሰው አንደኛውና እንግዲህ ጨው መቀነስ ያስፈልጋል። እንግዲህ በነጮች ሪኮመንድ የሚደረገው የጨው መጠን አለ። ኩላሊት ያለበት ሰው ለዛን 2 ግራም ኦፍ ሶዲየም ክሎራይድ እንግዲህ ሶዲየም ሪኮመንድ ይደረጋል። ከዛ በታች ነው መውሰድ ያለበት። ወይም ደግሞ አብዛኛውን ጊዜ እንግዲህ ምግብ በራሱ ጨው አለው። ስፔሻሊ ኢትዮጵያ ውስጥ የራሱ አብዛኛው ጨው ያላቸው ነው የሚመስለኝ እንግዲህ ምግቦች እና እነሱን ምግብ አብዛኛው ጊዜ ያለ ጨው ቢሰራ ጥሩ ነው። ኢትዮጵያ ውስጥ አብዛኛው ሳልት ያላቸው ምግቦች። ሌላኛው እንግዲህ ሪኮመንድ የሚደረገው እንግዲህ ፕሪፔር የሆነ ነገር ኢትዮጵያ ውስጥ እንግዲህ ፎርሙሌትድ የሆነ ሶዲየም ክሎራይድ ይኖር አይኖር አላውቅም፣ ግን ያው ሪኮመንድ የሚደረገውን የጨው መጠን መጠቀም፣ የጨው መጠን መቀነስ ያስፈልጋል። ሌላኛው ማጨስ፣ አልኮል መጠቀም፣ እነዚህ ነገሮች በጣም ወሳኝ ናቸው ማለት ነው። ሌላኛው እንግዲህ በክትትል ማድረግ ያስፈልጋል።
አንዴ በሽታው ከታወቀ በኋላ የሚታዘዙ መድኃኒቶችን በሐኪሙ ትዕዛዝ መሰረት በደንብ መውሰድ። የአንዳንዴ ውሃ መጠን ከፍተኛ የሆነ ውሃ መጠንም እንግዲህ እንደ ሐኪሙ እንትን ሰውነት በጣም ከፍተኛ የሆነ ሰውነት ማበጥ ካለ ምናምን ውሃ ሊቀነስ ይችላል እና እሱንም በትክክል በሐኪሙ ትዕዛዝ መሰረት ተግበር ያስፈልጋል ማለት ነው። አሁን ብዙ ሰዎች ምን አለ መሰለህ ውሃ ኩላሊት እንደዚህ ያመመኝ ምናምን ሲሉ ብዙ ሰው ሪከመንድ የሚያደርገው ውሃ ጠጡበት ምናምን ነው የሚሉት እና ውሃ መጠጣት እንደው ይችላል። እንግዲህ አንደኛው ምክንያት የኩላሊት በሽታ የኩላሊት ጠጠር የሚባል አለ። የኩላሊት ጠጠር ሲኖር ሰዎች አብዛኛው ሐኪሞችም አዲኩዌት የሆነ ውሃ ሃይድሬት እንዲያደርጉ ወይም ደግሞ እንዲጠቀሙ ሪኮመንድ ያደርጋሉ። ስለዚህ ያ ማለት ምንድነው በኩላሊት የጠጠሩ ሳይዝ መሰረት ኦፕሬሽን ነው የሚያስፈልገው ወይስ ደግሞ በኮንዘርቫቲቭ ማኔጅመንት ላይ ውሃ በመጠጣት ሊወጣ ይችላል ወይስ ደግሞ በዌቭ ቴራፒ ነው የሚወጣ የሚለውን ሐኪሙ ከወሰነ በኋላ ሳይዙ ትንሽ ከሆነ ውሃ አዲኩዌት ውሃ በደንብ እንዲጠጡ ያስፈልጋል። ከዛ ውጭ እንግዲህ የኩላሊት አንዴ ኢንድ ስቴጅ ከደረሰ በኋላ ስኬዲ ከደረሰ በኋላ ውሃ አዲኩዌት ውሃ መጠጣት ኩላሊት አይመልስም። እንዲሁም አንዳንዴ በጣም የሰውነት ከፍተኛ ማበጥ ካለ ውሃ ይቀንሱ ይችላል። ሐኪሙ ሪኮመንድ ሊያደርግ ይችላል እንጂ ውሃ ኩላሊት ያለበት ሰው ሁሉም የኩላሊት ያለበት ሰው ውሃ በመጠጣት ምንም የሚቀር ኩላሊት በሽታ የለም። አንዳንዴ ምንድነው ከፍተኛ ተቅማጥ ያለባቸው ሰዎች፣ ትውከት ያለባቸው ሰዎች ደግሞ ወይም ደግሞ አንዳንዴ በጣም የታመሙ ሰዎች ራሳቸውን መንከባከብ ማይችሉ ስትሮክ ያለባቸው ሰዎች፣ ከፍተኛ የሆነ ህመም ያለባቸው ሰዎች ውሃ አዲኩዌትሊ ማይጠጡ ከሆነ ወይም ደግሞ ለሰው ልጅ ሪኮመንድ የተደረገውን ውሃ ማይጠጡ ከሆነ ወደ ሰውነታችን ያለው የውሃ መጠን ሲቀንስ ወደ ኩላሊት የሚሄደው የደም መጠን መቀነስ እና ሃይፖፐርፊውዥን ወይም ደግሞ ወደ ኩላሊት የሚሄደው የደም መጠን ሲቀንስ ጉዳት ሊያጋጥማት ይችላል ኩላሊት። ስለዚህ በዛ ጊዜ በውሃ ምክንያት ወይም ደግሞ ፑር ኢንቴክ በምንለው በዛ ሊከሰት ይችላል። ያኔ አዲኩዌት የሆነ ውሃ ተቅማጥ ያለው ሰው እንደዚህ አይነት ሰዎች ሪኮመንድ ልናደርግ እንችላለን እንጂ አሁን ቅድም ባልኩሽ አምስቱ ምክንያቶች ምክንያት የሚመጣን የኩላሊት በሽታ ውሃ በመጠጣት መከላከል አይቻልም። ስለዚህ ይሄን ማወቅ ያስፈልጋል።